ወዳጁና ድምጸ መረዋው የኢትዮጵያ የባህል ሙዚቃ አምባሳደሩ አርቲስት ሰማይ በለው ሰሜ ባላገሩ ዛሬ መሞቱ ተሰምቷል። ባጋጠመው ድንገተኛ ህመም ምክንያት በሕክምና ሲረዳ ቆይቶ ሳይሻል በመቅረቱ ህይወቱ አልፏል። ባለትዳርና 4 ልጆች የነበሩት ሰሜ ባላገሩ ባላገርነት ስሙን ወርሶበታል። ቁምጣው ከነፎጣው ሱነቱን ለብሷል። ለዚህ ፈራሽ ገላ ለሚበሰብሰው ቁምጣ መቻነሰው ይላል። የጌሻ አባዩ ድምቀት ያንቱየው አባት ሲያሻው ያጅኝ ሲል እንዳበደ ይሆናል። በቆነጃጅት ተከቦ ባህልን ይሰብካል። እንደምነሽ ዘፈን እንደነሽ ድለቃ ስቅስቅ እንቅጥቅጡ የዋንጫ ልቅለቃ ይላታል ሙዚቃን። እንቅጥቅጡ ልዩ ዲስኮን ማንችሎት የእስክስታው ምት ጠቅላይ አዛዥ አንድ ነው 3 አድርጎ እያለ ትእዛዙን ያወርዳል። ድምፁ የሚስረቀረቅ ካባውን ጣል አድርጎ ያኩራናል። ውብ ባህል ሞልቶናል ይላል። አረንጓዴ ቢጫ ቀይ ጥለቱ ነች ኢትዮጵያን ለብሶ የሚዞር ያደገበትን አባይ ግባ በለው ሲል ያወድሳል። አባይን ቁልቁል እያየ ቶ ተመለስ ይለዋል። የተወለደባትን ዋን ባህር ዳር እየተመላለሰባት ያንቆለጳጵሳታል። ወዲያ ከራያዎች መንደር በፍቅር ተለክፎ ዘንጉን እንደታቀፈ መጀን በራያ ልጅ ወለላዋ ይላታል። በሰለለ የጉማ አዋራው ይጨሳል። ከኮረብታ ወጥቶ ማዶ ያሻግራል። ቁልቁለቱን ወርዶ አቅበት ይወጣል። እረኛ መስሎ ከከብቶች ይውላል። የግጥምና ዜማ ችሎታው እረምኑን ሰጥ ያስብለዋል። ባንዲራውን ለብሶ ፋሲለደስ ዘልቆ በዳግማሮስ ወኔ እጅ አልሰጥም የሚል እንጉርጉሮ ልዩ ተመስጦ የጥልቀት ደቦት እንስራ ሲል ኮበሌ ሆይ ያለ ወጥቶ ይከተለዋል። ጻዳ ለባሹ መሳሪያውን ታጥቆ ነጠላ ጋዩን ጣል አድርጎ ከነጎፈሬው የሚታይ አርበኛ ጀግና ወዳሽ ዝናን የሚሸከም ትከሻ ይስጥ ተብሎ በልጅነቱ በአያቱ የተመረቀ እስር የፈተነው 7 አልበም ከ20 በላይ ነጠላ ዜማዎችን አስኮምኩሞናል። የባህል አምባሳደሩ ሰማይን በለው ሹምዬ ሽፈራው አንዳርጋቸውን ዘለቀ የ7 ትውልድ ስሙ ነው። ሰሜ ባላገሩ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው። በቃ ለኛ ብዙ ማህበራዊ ጉዳይ ያለኝ መገናኝበት የመነጋገር ማህበረተኞች ያሉኝ እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ የመጣ ኃይለጊስ ይባላል። እሱ ጋር እንገናኛለን እና በቃ ከጓደኞቼ ጋር መጫወት ስራ ከሌለ መጫወት ነው የምወደው እኔ በቃ ሳቅ ጨዋታ ቁጭ ብሎ እንቅስቃሴ ስንፍናዬ ነው። የራሴ ስንፍና ነው ያወፈረኝ። ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ነገር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው። ይሄን ኮርስ አሁንማ በቃ አሁንማ 10 ኪሎ ቀንሻለሁ። አሁን 10 ኪሎ ቀንሻለሁ። ገና ይቀንሳል። ሙዚቃ ህይወቴ በ14 ዓመቴ ነው የገባሁት። ይገርምሻል ወደ ታዳጊ ህጻናት ባህር ዳር ቀበሌ 3 ታዳጊ ህጻናት የሚባል ነበር። እዛ ሰርጸ ድንግል የሚባል ትምህርት ቤት አለ የምንማርበት ከሱ ጀርባ እዛ ታዳጊ ህጻናት ውስጥ ተጀመረ እያለ አዮማ የሚባል መጣ። አቤት ኢትዮጵያ ወጣቶች ማህበር ካዮማ ግሽ አባይ ተቀላቀሉ ማለት ነው። ግሽ አባይ ሲቀላቀል ደግሞ ኮከብ ድምፃዊ ሆኜ ተመረጥኩኝ። 1978 ዓመተ ምህረት ህዳር 11 ቀን ግሽ አባይ ገባሁ። ማይዲቃም ምንም ተሳለ አንዴ ያው ህዝብ ጋር የምታውቅ ያስተዋወቀ ጊዜ ነው ስለሆነ 78 ላይ ግሽ አባይ ገባሁኝ። እያልን እንግዲህ እስካሁን እዚህ ደርሰናል። ዘና ብለናል ቆየናል። አሁንም ዘና እንበልና እንለያይ። ዘና በይ ይሻላል። ዘና ፈታ በይን ችግር አለ ወይ? ዘና በለ ፈታ በሌን ያለም ከንቱ ናት ይቻለም። አሆ የዝና የዝና የዝ አንገትሽን አትርፊ። ዘና ፈታ በይ በጊዜሽ መጠቀም ክፋት አለ ወይ? ውበት አበባ ነው በድንገት ይረግፋል። ይሄ ወጣትነት እንደ ዘመን ያልፋል። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። ከሳለም ጋር እናት አለም እምዬ ነው እላታ። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አደርሽልኝ ስላት ደህና ነኝ ልጄ ሰላም አደርያለሁ ደህና ነኝ እግዚአብሔር ይመስገን ደህና ነኝ።
ቁርስ ቀመሽ ምናምን ስትረክ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና የተጠጣጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። ቤተሰብ እንግዲህ እኔ እግዚአብሔር ይመስገን የተባረከ ቤተሰብ ሰጥቶኛል። ባለቤቴ ወይዘሮ ገበያነች አባተ ትባላለች። የዛው የባህር ዳር ልጅ ናት። 4 ልጆች አፍርታልኛለች። 4 የልጅ ልጆች አይተናል። አላቅም ይሄ አዲስ ነው ለኔ። 4 የልጅ ልጆች አይተናል። በትዳር ደግሞ ከ35 ዓመት አካባቢ ሆኖናል። እንግዲህ አንድ ላይ መኖር ከጀመርን ይሄ ጓደኝነት የትምህርት ቤቱ ሳይጨመር ነው። ከትምህርት ቤት ነው የተጀመረው? ያ ሳይጨመር ማለት ነው። እሱ ሲጀመር ወደ 40 ነው ማለት 37 ነው የሚገባው። በጣም ነው ደስ የሚለው። እኔ ሳጠፋ እሷ ካልታገሰች፣ እሷ ስታጠፋ እኔ ካልታገስኩኝ ያው እንደ ሌሎቹ ትዳር ይበተን ነበር እስካሁን ድረስ። ያው ግን በእሷ ጀግንነት ነው በጣም የእሷ ይበልጣል። በጣም ወላጅ ታጋሽ ነች። ምክንያቱም የኔ የሥራ ባህሪ ያነጫነጭሻል፣ ደክመሽ ስትገቢ ትበሳጫለሽ። ብዙ ነገር አለ፣ መድረክ ላይ የሚመጡ ፈተናዎች አሉ። ያን ሁሉ ተቋቁማ እስካሁን ድረስ አብረን መኖር እንግዲህ እግዚአብሔር ይመስገን ደርሰናል። አንዱ ምን አለኝ ደቦት እንስራ ሆያ በላሁ የሚለው ዘፈን ያለ አይደለ? ኧረ እባክህ በስፖርት እንስራ በሚለው ቀይረው። አንዱ ደግሞ ምን አለኝ ምን ሰጠሽ ብለህ የሰው ዳሌ ስትከተል ወደ አንተ ዳይቨርት አደረገችው። ስሟን ማርዘነብ አልኩት። እዛ እርቱና እዛ በኋላ ሰውየው ደግሞ ቅናተኛ፣ እንኳን ሰው አይቶበት ጀርባዋ ላይ ባለውን ስራ የሚቀና አርጌ ጻፍኩት። አጀብ ነው አንተ አሳምሮ ፈጥሯት ማሩን ቀብቷት ይሄው ሰጣኛ ሊለኔ ሙአት ትብልልኝ እስኪ። ስራው ከወጣው በኋላ ነው ፈተናው የመጣው ለኔ። ልክ ከአሜሪካ ይደውላሉ ጓደኞቼ፣ ሰምሺ አቤት የሰራው ስራ እንዴት አባቱ እንደሚያምር ወደዳችሁት? እንዴት ነው አሪፍ ነው ስላቸው፣ ስልኳ አለ የልጅቱ ጥሽ ላይ ግን ያዘምነኛል። ቲክቶክ ላይ ከመጣሽ ምኑን ሰጠሽ ላይ ያስቁኛል። የራሴን ዘፈን ቲክቶክ ላይ የለቁትና ሰሜ ለራስ ነው እንደ ዘፈን አረጉዳ መጣሻው። እንግዲህ ያን ከተማ ልጆች ነው። እሷ ቀበሌ 1 እኔ ቀበሌ 3 ንግሽ አባይ እየሰራው፣ እሷ ደግሞ የባህር ዳር አውራጃ የውማ ተወዛዋዥ ነበረች። እዛ እኔ ላሰለጥን እሄዳለሁ ትምህርት ቤት ሻይ ቤት ነበረች። ከስልጠና በኋላ ካፌ ተገናኘን። ገና እንዲህ ሳያት የሆነ ውስጥሽ ዝም ብሎ ስንጥቅ የሚያደርግ ነገር ታውቂያለሽ? እንዲህ አይነት ቁንጅና ባላሉ በቃ ድንግጥ ያልኩ በቃ አበበ ቀጸላ የሚባል ጓደኛ አላት። እሱን ቀሰል ዛትና ሻይ ቡና ልበላ አልኩት። እዛ እየፈራች ሻይ ቡና አለች። የመጀመሪያ ቀን አንድ ጮርናቄና አንድ ሻይን የተጋበዘችው። የሁለተኛው ቀን ደግሞ ለስላሳ አደገላት። ሶስተኛው ቀን ላይ ማስቲካ ተሰጣት። አለቀ ነገሩ። ልበልሽ እቴ ልበልሽ ሆዴ ልበልሽ የልጅነት መልኬ አብሮ አደጌ ነሽ እሞል